እና ማለት ነው ስሚ ስትመጣ አመጣጣን ታውቂያለሽ በሱዳን እኮ ነው የመጣችው ጂጂኪያ ማለት በጣም ቂጧ ከመሽተቱ የተነሳ እዛ መከላከያ ይዟት መከላከያ የኢትዮጵያ መከላከያ ወያኔ ያለ ይዟት ኦነግ ናት ብሎ የምሬን ነው ብልሽ የሱዳን ጦር ሲመጣ እሷን ነው ፍለፊት አቁሞ እንዲ አዙሮ አቁማት ቂጧን እንዲገልባ ስትቆም እንዳለ የሱዳን ጦር ሸሽቶ ነው የተመለሰው ዝምብ እንዳለ ከቂጧ ቡዋ ብሎ ሲወጣ የሱዳን ጦር በቂጧ ያባረረች ጀግና ናት የቂጧ ሽታ ማለት ረበቃ ዛሬ ትሞታለህ አንተ ምን ያደረክ ምንም አባዬ ምንም የብልግና ፊልም ዛሬም እያየ ነው ይኸውልህ ትሰማለህ ብልግና ፊልም በየቀኑ ማየት አይን ላይ ተጽዕኖ እንደሚፈጥር አልሰማህም እውር መሆን ትፈልጋለህ ኧረ አባዬ እዚህ ጋር ነኝ እኮ መልስልኛ ተተኩሰናል በቃኝ ኧረ እባክሽ ጨርሻለሁ ምንድነው የሚበቃኝ ምን ነው እናንተን አሁን ለማስጠመድ ነው ገባህ አንተ አታንብብ በቃ አይወዱም ወይ ሄዱ አይታገሉ እኛኛኛኛኛኛ ከፍቶላ ከብቶ ባ ዝጋቸው መዝጋት በቃ ስግት አድርገን ጥሩ ነገር አንብበን ተጫውተ የሚወድህን አክብረን ውልቅ እኛ ስንት ዓመት ነፍስ ደም ሰተን አክብረናቸው ለካ ክብር አይወዱ እነሱ ታርጌት ያደርጉታል ይሄ ሸዋ ምናምን ታርጌት ያደርጉታል ወለጋ ምናምን ታርጌት በቃ ወደፊት መምጣት አይችልም እነሱ ብቻ ሶሻል ሚዲያውን ይዘው ይንዛረጡ እነሱ ብቻ እነሱ እንዴ አይቻልም ሴንትራል ነው ስንት ነገር ችለን የምንኖረው ሰው ሲያልፍለት ሰው ሲሆን በቃ አይፈልጉም እነሱ ብቻ ተደማጭነት እነሱ ብቻ እዚህ እንዲሁ አርቁ ሄዳችሁ ታገሉ እዛ ፊት ለፊት ሄዳችሁ ግጠሙ እነዚህ እኮ ታግለው ደማቸው ካጠገባቸው ልጆቻቸው ሞተው ነው ኦኬ ዝም ብሎ አይደለም ልጅ እዚህ ጋር የመጣው ለምን ተረፋችሁ ነው ሂዱ ዝለሉበት ሀገሩ ተይ ጂጂኮ በቃ ታያቸው ስለማያቸው ነው ኮም ብለው ታርጌት የሚያደርጉት ማንን እንደሆነ አያቸዋል ተይ ጂጂኮ በቃ ወደ ጨዋታችን እንመለስ ተሰማርተው ሂዱ እንዲያርጉ ተብሎ ወደ ጨዋታችን እንመለስ በቃ ጂጂኮ ተይ ግራ ገባን እኮ የባዳቻ የውጭ ይቻላል ወይስ የቤቱ ጂጂኮ በቃ አንቺ እኔ ትንሽ ሙዲ አሪፍ አይደለም ልውጣና በኋላ ተመልሽ አይፈልጉም እነሱ ተባብረው ስትፈራገጥ ማየት አልፈልግም ነው እኛ ወንዶች እምቢ ብለናል አንፈልግም እምብየው ሪሌሽንሺፕ የሚባል አለ ያ ኦፍን ቢሽንግ ማለት በቃ ፍሪ ሆኖ መኖር እኔ ታሰሪ መኖር እኔ በተለይ ለወንድ ታሰሪ መኖር አይደል ነው ታላቅ እኔ እንዴት እንዳገባው ጓደኞቼ እንግርሽ በግድን ያገባው ተለምኜ ነው ያገባው ሳልፈልግ ያገባች ሴት ታውቂያለሽ ሳልፈልግ ነው እወደዋለሁ ግን አላገባው እኔ በጋብቻ አላም እስር ቤት ነው የሚመስለኝ ግን እኔ ባሌ ሲያገባኝ ቃል ገብቶልኝ እንደፈለግሽ እንድትሆኝ ነው ማገባሽ
ብዙ የማይወሩ ነገሮች እማገባሽ አንቺ እንደፈለግሽ እንድትሆኝ ብሎ ነው ያገባኝ። ታስኩት አይ ትንሽ እንደዚህ ነው የሚለበሰው ልብሴና እንዲህ ነው የሚለበሰው ልብሴ በቃ እንደዚህ ነው የሚለበሰው። ግን ሲበርደኝ እናርኩባት እንጂ ልብሱ እንዴት እንደሚያምር የለበስኩት ምናምን በቃ የሆነ በቃ ሳብ በቃ ደህና ነው። እጄ ላዋራው ልጁ እንዴ ቆሜ እንዴት ነው ሰላም ነው ልበለው ተመልሼ በእናንተ ምክንያትማ እኔ እድሌን አልዘጋም። እድላችሁ ይዘጋሉ። እናንተ ዩቲዩብ የስንቱ ሰው እድል ይዘጋል። ሄድና ሰላም አመመኝ ግን They ask you how you are, you just have to say that you're fine when you're not really. ግጥም አድርጎ ነው የሚቆላኝ። እኔ እኮ አሮጊት አይደለሁም እንዴ አላረጥኩም እኮ ገና እኮ ነኝ። አሁን እኮ ነው ሴት ልጅ መቆያ ሰዓት አንብቡ። ሴት ልጅ 40 ላይ ምን ትሆናለች ይላል። 40 ላይ አምፑላንስ ነው የምትሆነው ይላል መጽሐፉ። እሳተ ጎመራ ነው የምትሆነው። መቼ እሳተ ጎመራ አይታችሁ አታውቁም እናንተ? መች ታውቃላችሁ? በቴሌቪዥንም አላያችሁ። ችግሩ አንቺ ባባ ምን ሆነሽ ነው እዚህ? ውጤት 73 አጥቼ እባክህ ከአሁኑ ስራ ልጀምር ብዬ ነው። አንቺ ይመች ስራ ስራ በቃ ይመች በቃ። ጥያቄው ማትሪክ ከስንት ነው የታረሙ? ከመቶ ራሱ ቢያዝ እንኳን የማታልፉ ሰዎች አላችሁ። 49 አመጣችሁ። ለምን ተፈተንክ አልገባኝ። ማለት ስም ለጻፍክበት ግሬድ የሚሰጡ መስሎ ሆነ የገባው። ሲጀምር ምን አደከመ? በባስ ተጭነ 3 ቀን ተርበህ ምናምን 49 ጓደኞቼ ላኩልኝና አንዳንድ ቲክቶኮች አያለሁኝ። ኖ የሁላችሁንም ነው ያየው። የሁላችሁንም የሁላ ኢትዮጵያ ፊልድ ትናንትና 12 ክፍሎች ማትሪክ ወጣ ምናምን ሌሊት ወጣ ምናምን ተብሎ በቃ ዋይ ድምጽ ሰማው ማለት ምንድነው ምናምን ስል ውጤታቸውን ሲነግሩኝ ሆረር እንዴ ከ150 ነው እንዴ ተፈተኑት ነው የሚያስብለው። ምን አይነት እርግማን ነው የተረገማችሁት? እኔ ማን የረገማችሁ? እንደ ጄነሬሽን ነው የተረገሙት። እንደዛ እስር ቤት አስገብተው ፈትነዋቸው ከ980 ሺህ 28,000 ነው ያለፈው። ውሸት መሆን አለበት እንዴ? እኛ 950 ምናምን ሺህ የት ልንከታቸው ነው? ስንቱ ሃንገር፣ ስንቱ ቲክቶከር፣ ስንቱ ዩቲዩበር ሊሆን ነው? ወይ አንዳንድ ወስደን እናሳድግላችሁ እንዴ? የት ልታረጓቸው ነው የወደቁት? ግራ ገባን እኮ። አንዱ መጣና አለ 120 መጣው እኮ አለ። እኔ ማቀው 120 የቲቪ ፕሮግራም ነው። ምን የት ይውዱሽ? ቆይ እንዴት እናርጋችሁ? እሺ 12ኛ ክፍል ተማሪዎች እኮ ተደራጅተው ዘረፋ ጀመሩ አሉ እንዴ! ምን ቁርጥ አርጓቸው ነው የሚዘርፉት? ውጤት ዘገየብን ስራም ደግሞ አጣን ነው የሚሉት እነሱማ። እንደው ዘበኛ ምናምን አረ እነሱ ኤሌክትሪክ አጥር ማይበግራቸው እናት ይሆ። እኔ ጋር ደህና 3 ጥበቃዎች ስለማኖር መቼም አያልፏቸው እኮ። እንዴት ቆይ ላሳይሽ ነው። አንቺ አውቀሽበታል እናት። ይሄንማ ባላየ ነው የሚያልፉት። ብርሃኑ ነጋ ጉድ አረገኝ ልክ እንደሳልኩት መቼ ሆነና አየየየየየየየ እናልቀስ። 12ኛ ክፍል ውጤታችን እኮ ሊወጣ ነው እንዴ! ማዘር ልጅ 500 600 ያመጣል ስትል ነበር። የኔ ማዘር አንዴ ቆይ ጋድ እባክህ ማዘር ሞድን አፕላይ አድርግልኝ። ስማ አንተ ድጥራስ የብርሃኑ ነጋ ልጅ ራሱ ፈተናው 300 ያመጣም። እሺ እንዴ ምን ይመስላል ይሄ በቆሎ ቂጥ ልጅን ሼም ሊያስይዘው። ስማ መምህራኖቹ ራሱ ቢፈተኑ ካልተኮራረጁ ያልፉትም ነበር። እሺ አሁንም ፈተና ምን ይመስላል ልጅን ሼም ሊያስይዘው እኮ ነው 400 ምናምን ብሎ ይሁት ሰው ሲመስል የግመል አንጀት ያዞ ቅዘን አትየኝ እንደዚህ ሂር ከዚያው። አመሰግናለሁ። እሺ ማጂ ዝም በል አንተ። እኔ ለሚጋት ዩርባክ ብዬ ነው እንጂ ከ400 በታች አምጥተህ እዚህ ቤት አገባትም። እሺ ደስታፍ 80 ሺህ ተማሪ 28 ሺህ ነው ያለፈው። አረ ፕራንክ ጀምረዋል። አረ ቀለዱብን 12 ዓመት የለፋውበትን የአንድ ቀን ፈተና ጣለኝ በድንገት ፋዘራውን ቀጥታ ውትድርና ገባ ነው የሚለኝ። ከ775 ቢመጣስ? ቆይ ያ ናሳ ላይ ትቀጠራለህ ያለኝ አጎታውን ቢሰማ ምን ሊለኝ ነው? ወይኔ ህይወት ይቀጥላል እባክህ። ግን እንዴት ነው የሚቀጥለው? ቴክኒክና ሙያ እንኳን አልገባም። ወይኔ ውጤት እንዴት ሆንሽ አባቴ? 101 አምጥቼ ወደኩማ። አድ ያበደ ነው ማን ያበደ ነው። ማቴዎስ 102 አምጥቶ ወደቀ ማን። አድ ያበደ ነው ማን ያበደ። ደጀኔስ
ዴጂማ 64 ዓመት ተወደቀ። አረ ያበደ ነው ማን። ቆይ ግን አንቺስ? እኔ ራሱ 82 ዓመት ተወደቅኩት። ያበደ ማን በስማ ያበደ። ታዲያስ ቅዱስስ? ቅዳማ 22 ዓመት ተወደቀ በማረግ እንዴት አተመጋበሳለን? በግና እርዳለን እንጋብዘዋለን። በቃ ይጨበሳል። ክፍሎች አሁን ያሉበት ወቅታዊ ሁኔታ እንግዲህ መልካም እድል ብለን ሳውንድ ማይንድድ ኬሚስትሪ አነባለሁ፣ ፊዚክስ አነባለሁ፣ አስትሮኖሚ አነባለሁ። እነዚህ የህዋ ሳይንስ እኔ ባዮሎጂ አጠናለሁ። እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ? እኔ ስንት ሞት ነው ያለፍኩት? ስንት how many times this come to me and we have take punch each other together. ወይኔ ውጤት ተለቋል አሉ። እስኪ አባ እስኪ ውጤት ያለኝ በእናትህ ወይ አባ ውጤት ያለኝ ውጤታቸው ተለቋል። ኦኬ ተፈታኝ ነበርሽ? አዎ ተፈታኝ ያለሽ ያለኝ በእናትህ። እሺ ከወርሽን አንዴ ተነግሪኝ። እሺ 0893 0893 849 ያዝ ጋር ዛሬ ታውቂያለሽ። ተረጋጊ ደግሞ። እሺ ተረጋጊ አብዲ። እሺ ለጋራ ችግር ምንድን ከስንት ነው ማለት? ከስንት ነው ማለት? 600 ከ600 እሺ ያዥ። እሺ 51 ሲደመር 51 አሁንም 51 ማለት 51 51 ምን 51 ምንድን ነው? ቶታል 51 ማለት ቶታል 51 ነው። ቶታል ማለት ቶታል ማለት አባ ድምር ነው። አይገባሽ? ድምሩ አጠቃላይ 50 ነው። ተረጋጊ ሻባ። ያጋጥማል ታውቂያለሽ። ተረጋጊ አባ። እንዴት ቶታል ማለት ምን ለማለት ፈልገህ? ማለት ቶታል ነው። ተረጋጊ በቃ እንጂ ኖርማል ነው። እሺ እንዴት ቶታል ተረጋጊ ሻባይ አባ ተረጋጊ። 51 ቶታል እንዴ ወይኔ ጌታ ወይ ሰላም እንዴት ነሽ? ማትሪክ ስንት አመጣሽ? ማትሪክ ያው ሚዲያ ላይ ይወራ አላውቅም። 64 ምን ትምህርት ነው? አረ ቶታል። እሺ የወደቃችሁ ተማሪዎችና አንተ ምን ለማድረግ አሰባችሁ? ያው ጥና በረሮ አስቸግረውታል። እንግዲያውስ ዛራ መድኃኒትን ይጠቀሙ። ዛራ መድኃኒት